ሰላም ሰላም የይፋ ቤተሰቦች እንደምን ከረማችሁ? ዛሬ ይዤላችሁ የመጣሁት ሁለት አልጋዎች ነው ይዤላችሁ የመጣሁት። አንዱ ባርች ይባላል፣ ሁለተኛው ደግሞ ሻሼ ይባላል። በጣም የሚገርሙ ሁለቱም አልጋዎች ዲዛይናቸው አንድ አይነት ነው። በጣም ተጠበንበት፣ በጣም ተጨንቀን የሰራነው አልጋ ነው። በጣም ስራችን ወርቅ ነው ማለት ነው። ወርቅ የሆነ ስራ ይዤላችሁ መጥቻለሁ። ፊፋ ፈርኒቸርን ግን ሰብስክራይብ እያደረጋችሁ አይደለም። ይሄን የመሰለ ስራ እያሳየዋችሁ ይሄን የመሰለ ውብ ስራ እያሳየዋችሁ ሰብስክራይብ ማድረግ ነካ ማድረግ በተነዋል። ለምን እንደቸገራችሁ አላቅም። ባትገዙም ባታዙም ሰብስክራይብ ማድረጉን አይርሱ ማለት ነው። ሰብስክራይብ፣ ላይክ፣ ሼር ብታረጉልን በጣም ጥሩ ነው። በተጨማሪም ፊፋ ፈርኒቸር ቲክቶክም አካውንት አለው፣ ገብታችሁ እኛ ራሳችን የሰራ ነው። ኢትዮጵያ የማይሰራው ስራ የለም። ስለዚህ እንደዚህ ድንቅ አርግተን ሰርተን ለከስተመሮቻችን እያስደሰትን ነው። እናንተ ደውሉ። የትኛውም ሀገር ሰርተን እኛ እንልክላችኋለን። ከእናንተ የሚጠበቀው መደወል ብቻ ነው። መደወል ፊፋ ፈርኒቸር ቁጥር ከስር እናስቀምጣለን። በዛ ቁጥር በመደወል እኛ ጋር ማዘዝ ይቻላል ማለት ነው። እና ይሄን የመሰለ ስራ እያሳየናችሁ ሰብስክራይብ ማድረጓን አይርሱ። እና በጣም ሰው ብዙ ሰው ያየኛል፣ ግን ሰብስክራይቧን እየረሷት ነው። ሰብስክራይብ አድርጉን። ፊፋ ፈርኒቸር በጣም 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 ታታሪና ድንቅ አርግቶ ስራ የሚሰራ ነው። እኛ ካልጋ ውጪ ያው ብዙ ነገር ኪችን፣ ግድግዳ፣ ቁም ሳጥን ምን ማንሰራው ነገር ፊፋ ፈርኒቸር ጋር የእንጨት ነክ የሆነ የማይሰራ ስራ የለም። ስለዚህ የትኛውንም ስራ ማዝ ይቻላል። ከክብል ሌላ ሀገር ሆነ ደውሉን መተለክተን እንሰራላችኋለን። በቃ ስራዎቻችን ውብ ናቸውና ይሄን ነው የምለው። ፊፋ ቤተሰቦች ላይክ፣ ሰብስክራይብ ማድረጉን አይርሱ። ዛሬ ይዤላችሁ የመጣሁት ባርች እና ሻሼ አልጋ ይዤላችሁ የመጣሁት በዚሁ አጠናቅቃለሁ። ፊፋ ፈርኒቸር ይችላል። ባይ ባይ።